ራስን መሆን ምን ማለት ነው? ብዙዎች ይጠይቃሉ። ራሳችንን መሆን ምን ማለት ነው? በዚህ ቪዲዮ ምን ማለት እንደሆነ ነግራችኋለሁ። ቪዲዮን እስከ መጨረሻው ካያችሁ ደግሞ ለራሳችሁ መሆን ያቃታችሁ 3 መፍትሄ ነግራችኋለሁ። ቪዲዮን እስከ መጨረሻው ኦ ማይ ጋድ! ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ራስን መሆን ምን ማለት ነው? በአጭሩ ማንነት መቀበል ማለት ነው። ድክመትን፣ ጥንካሬህን ሁሉ ነገር መቀበል ማለት ነው። ምን ማለት ይመስላችሁ? በሌላ አገላለጽ ሌላን ሰው ለመሆን አለመሞከር። ራስን መሆን ጉልበት የሚመነጭ ማንነትህን የሰጠህ ጌታ መሆኑን ማመን ነው። አንድ ሰው ራሱን ስለማይቀበል ለራሱ ያለው ግምት ዝቅ ይላል። በራስ መተማመን አይኖርም። ሰዎችም በአንተ ላይ እምነት አይኖራቸውም። አንተ ራስን ስኮን ነው እሱ ራሱን ያምናል በራስ መተማመን አለው ብለው የሚወዱ። በራስ መተማመኑ ከሌለ የሌሎችን ስነ ምግባር የሌሎችን ማንነት የምትወስድ ከሆነ በራስ ስለማትተማመን ሰዎችም አይተማመኑብህም። ጌታ በሰጠህ ላይ ማንነት ስትቀበል ቀና ብለህ ትኖራለህ። በራስ መተማመን ይኖርሃል። ራስን ለመሆን መውሰድ ያሉብህ ነገሮችን እነግርሃለሁ። አንደኛ መለወጥ ማሻሻል የምትችላቸውን ማሻሻል አለብህ። ማንነት ላይ መቀየር የምትፈልገውን መቀየር አለብህ። ድክመቶችን ሁሉ ነገር መቀየር አለብህ። ግን መቀየር የማትችለው ነገር ላይ ጊዜ ማጥፋት የለብህም። ምን ይባላል መሰላችሁ? ዝናቡ ማስቆም አትችልም፣ ጃንጥላ ግን መያዝ ትችላለህ ይባላል። እና መቀየር የምትችላቸውን ነገሮች እያንዳንዱ ስቴፕ ባይ ስቴፕ መቀየር አለብህ። ሁለተኛው ደግሞ መለወጥ ማሻሻል የማትችላቸውን ነገሮች መቀበል እንደማትችላቸው። ዛሬም መቀየር አትችልም፣ ነገም መመለስ አትችልም ወደ ዛሬ። ብዙ መቀየር የማትችላቸው ነገሮች አሉ። እሱም ማመን አለብህ። መቀየር የማትችላቸው በጣም ብዙ ነገሮች አሉ እዚች ላይ ዓለም ላይ። መቀየር የምትችላቸው ነገሮች እንዳለ ሁሉ መቀየር የማትችላቸውን ነገሮች ትተህ መቀየር የምትችላቸው ላይ መቀየር አለብህ። ሶስተኛ ለሁሉም ነገር ጌታህን ማመስገን አለብህ። ይህን ማንነት የሰጠህ ጌታህን ማመስገን አለብህ። ስታመሰግን ይጨመርልሃል ይባላል። ምስጋና ትልቅ ኃይል ነው። ስታመሰግን በሰጠህ ላይ ይጨመርልሃል። ብቻ ማመስገን አለብህ። ስታመሰግን በህይወትህ ደስተኛ ሙሉ ሰው ትሆናለህ። ከፈጣሪህ ጋር ያለህ ግንኙነት ጥንካሬ ይኖረዋል። ጥንካሬ ካለው ደግሞ በህይወትህ ላይ ስኬታማ፣ ከፈጣሪህ ጋር ያለህ ግንኙነት ምርጥ ከሆነ በህይወትህ ላይ ስኬታማ ትሆናለህ። ቪዲዮውን እስከ መጨረሻው ታግሳችሁ ስላያችሁ በጣም ነው የማመሰግነው። ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ይጠቀማል ብላችሁ ለምታስቡት ሰው ሼር በማድረግ ተባበሩኝ። በቀጣይ ቪዲዮ በሌላ ሐሳብ እስክንገናኝ ይመቻችሁ።